ገባሁኝ ቢሮ አየሁት ቢሮውን በቃ አየሁት ቢሮውን ቼክ 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 የስ አዲስ ማይክ ገዝተናል። እንግዲህ ወጥረን ይዘነዋል ማለት ነው። ሀይ እንዴት ናችሁ? ሰላም ናችሁ? እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። ባለፈው በለቀኩት ቪዲዮ የተወሰነ ኮሜንት አግኝቻለሁ። እንደገና ደግሞ አሪፍን እይታ ነበረው። በጣም አመሰግናለሁ። ዛሬ ደግሞ በተለያየ ኤፒሶድ መተናል። ግን መጀመሪያ ፈርስት ኮፊ ዛሬ የምናወራው እንዴት የህይወቴን ማለት ይቻላል ትልቁን ውሳኔ የወሰንኩበት አንድ ጆርኒ አለ። እሱ ነው ዲስከስ የምናደርገው። ብዙ ሰው ስትራግል ያደርጋል ብዬ አስባለሁ። በተለይ እዚህ ሀገር ለምንኖር ሰው አዲስ አይደለም። ተቀጥሮ መስራት፣ ከዩኒቨርሲቲ ወጥቶ አዲስ ኢንቫይሮንመንት መልመድ ምን ያህል ከባድ እንደሆነ ሁላችንም እንረዳለን እና ያንን ነገር እንዴት ኦቨርካም እንዳደረግኩት ነው በተለይ ካቻምና ጀምሮ ማለት ነው እና እሱን ዲስከስ እናደርጋለን። አብራችሁን ቆዩ። ይህንን ዩቲዩብ ቻናል ሰብስክራይብ እንድታደርጉና ሰፖርት እንድታደርጓት ትችል ልጅ ጋብዛችኋለሁ ማለት ነው። ዩኒቨርሲቲ የተማርኩት ጅማ ዩኒቨርሲቲ ነው። ጅማ ዩኒቨርሲቲ አርኪቴክቸራል ዲፓርትመንት የጨረስኩት አርኪቴክት ነኝ በሙያዬ ማለት ነው እና አርኪቴክቸሩን ከተመረኩ በኋላ በቃ ሁላችንም ማይንድ ውስጥ ያለው ስራ እንደምንይዝ እርግጠኛ ነን። የተሻለ ስራ እንደሚኖረን እርግጠኛ ነን። የሆነ የገደብናት ቦክስ አለች። በቃ ተምሮ ስራ ይዞ ደሞዝተኛ ሆኖ የሚፈልጉትን ነገር ማድረግ በጣም ኢዚ ነው የሚመስለን ውጭ ሆነን ስንመለከተው። እንደገና ደግሞ አቺቭ እንደምናደርገው በጣም እርግጠኛ ነን። ብዙ ጊዜ ደግሞ እንደዛ ሸር ልናደርግ ነው ሲስተሙም እየጋበዘን ማለት ነው። እኔ ግቢ ከጨረስኩ በኋላ ክረምት ላይ ተመርቀን ወደ ጥር ላይ ምናምን ነው ስራ የጀመርኩት ማለት ነው። ገቨርንመንታል ኦፊስ ነው፣ የመንግስት ቤት ነው። እዛ አፕላይ አድርጌ ነበረ ቆይቷል። ከዛ ከቆየሁ በኋላ ነው የጠሩኝ ምናምን። በቃ ደስ አለኝ። ያው ደሞዙ ደህና ነው በዛን ጊዜ ነበረ ማለት ነው እና ገባሁኝ። ከዛ ከገባ በኋላ ምንድነው ፍሬሽ ግራጁዌት ስትሆኑ ኤክሳይትመንት አለ። እውቀት አለኝ የሆነ ትንሽ ስራም ቢሆን ኤክሳይትድ ትሆናላችሁ። ለእናንተ ኃላፊነት መሰጠቱ በራሱ በቃ የሆነ የሚሰጣችሁ ኢነርጂ አለ። እናንተ ብቻ በቃ ይሄ ፍሬሽ ግራጁዌት ስትሆኑ ኢነርጂ በጣም ሀይ ነው የሚሆን፣ ኤክስፔክቴሽኑ እንደዛው ማለት ነው እና ሁሉም ሰው ሊያዛችሁ ይፈልጋል። ሁሉም ሰው ኮንትሮል ሊያደርጋችሁ ይፈልጋል። እናንተ ያንን ኖቲስ አታደርጉትም። ከቆይታ በኋላ ነው ኖቲስ የምታደርጉት እና በቃ እናንተ ለዛ ድርጅት የሆነ ፒላር እንደሆናችሁ አይነት ስሜት ነው የሚሰማችሁ እና እኔም የሆነ ዲፓርትመንት ነው የገባሁት። ያው የአርኪቴክቸራል ፈርም አይደለም ግን ገቨርንመንታል ኦፊስ ነው። ዲዛይኖች ይሰራሉ። ከመንግስት የሚመጡ የተለያዩ ዲዛይኖች ይሰራበታል። እንደገና ደግሞ በራሳቸውም ደግሞ እንዲህ ስራ እየመጣ ይሰራበታል። ኤክስፔክት ያደረግኩት ኤክስፔክቴሽን ምንድን ነው? ያው ትምህርት ላይ ብዙ ጊዜ እንትን ነው የሚሆነው። ትምህርት ይከብዳል ከስራው ማለት ነው። ምክንያቱም ትምህርት ላይ የሆነ አሳይመንት ይኖራል፣ ሎዶች አሉት። በቃ በየጊዜው አተኙም አፍጥጠን ነው የምናድረው። አርኪቴክቸር የሚማር ሰው ታውቁታላችሁ እና ሞዴል ይሰራል። ከዛ ደግሞ በየጊዜው ፕሬዘንቴሽን አለ፣ ታዘጋጃላችሁ፣ ዲዛይኖች ታዘጋጃላችሁ። ብቻ ያንን ሚት ለማድረግ ይሄ የአስተማሪዎችን ፍላጎት ሚት ለማድረግ በጣም መጣር አለባችሁ። ያለበለዚያ ዘዶን ኬር እንትን ለማድረግ ማለት ነው ግሬድ ለማበላሸት ዘዶን ኬር ኮምፕሌን አታደርጉ። የተሰጣችሁ ነገር ይዛችሁ መሄድ ነው እንጂ እንዲያድርጉልኝ የምትሉት ነገር የለም። ምክንያቱም ዲዛይናችሁ ነው እንትን የሚያደርገው፣ ጀጅ የምትደረጉት በዲዛይናችሁ ነው እና ያ ነገር ስላለ ስራ ላይ ግን እንደዛ አይደለም። ስራ ላይ በቃ የምትችሉት ድረስ ነው የምትሰሩት። ከዛ በኋላ አለቆቻችሁ አሉ፣ ከእናንተ በላይ ያሉ ሰዎች አሉ። በዛ ሲስተም ነው የእናንተ ዲዛይን የሚያልፈው፣ ያው ቢሮክራሲውን ስላለ ማለት ነው እና ምንም የከበደኝ ነገር አለ እውነት ለመናገር ግን ምንድን ነው የሆነ ከአመት ከምናምን በኋላ ነው አመት ከምናምን ራሱ ነው 9 ወር 10 ወር በኋላ ምን የሆነ መጣ ህይወቴ
ሳላስበው ድግግሞሽ እየመጣ በጣም ድግግሞሽ ላይክ አቴንዳንስ በቀን 4 ነው የሚያዘው እዛ ቢሮ ማለት ነው። 4 ነው የሚያዘው ላይክ 4 ጊዜ ደግሞዋለሁ፣ 4 ጊዜ የሚያዘው። ጠዋት ይያዛል፣ ከስራ ስትወጡ ይያዛል፣ ስትገቡ ይያዛል፣ ለምሳ ማለት ነው። ከዛ ደግሞ ወደ ቤታችሁ ስትሄዱ ደግሞ ይያዛል ማለት ነው። ከዛ ደግሞ ሰርቪስ ይመጣል ጠዋት ላይክ 1 ሰዓት ምናምን ይደርሳል ሰፈር ማለት ነው። ከዛ ሄዳለሁ። ከዛ በኋላ 11 ሰዓት ምናምን ሲሆን ደግሞ እመለሳለሁ። እና ስራም ኖረ አልኖረ እዛ ቢሮ ውስጥ ያለው ትሬንድ ምንድን ነው? በቃ መቀመጥ አለባችሁ። ስራም ኖራም አልኖረ በቃ አለቃችሁ የሚሆነው ማነው? ስራችሁ ሳይሆን የሰዓት ተቆጣጣሪ ትሬንዱ ያ ማለት ነው። እና ከዛ የሆነ ሰዓት ላይ በቃ እንትን ማድረግ ጀመርኩ። በጣም ከራሴ ጋር መታገል ጀመርኩ። አንደኛ የሆነ ራሴን ምን ውስጥ አገኘሁት እንዲህ ምናምን የተማርኩት በቃ ለዚህ ነው ማለት ነው፣ እንደዚህ ለመሆን ነው የቢሮ ትሬንድ ይሄ ነው ማለት ነው ምናምን ማለት ጀመርኩኝ ማለት ነው። እና ከዛ በቃ በጣም ስትረስ ውስጥ ገባሁኝ ማለት ነው። ማታ መጥቼ ይደክመኛል፣ ምንም ነገር አልሰራም። ከዛ ደግሞ የቲክታክ ወይ ደግሞ የሆነ ነገር ስክሮል ሳደርግ ነው ራሴን የማገኘው። በቃ ሰው ማግኘት ካለብኝ ቅዳሜና እሑድ ነው የማገኘው። ምክንያቱም ያችን ስራ ሰዓት ከቢሮ ራስ መውጣት አልችልም። እውነት ለመናገር ምሳ ሰዓት ካለፈ በቃ አቴንዳንስ ይዘጋል፣ ከደሞዛችሁ ይቆረጣል ምናምን ነገር እና የሆነ በቃ የሆነ ሃይስኩል ውስጥ የገባው ነው የመሰለኝ ማለት ነው። ስራ ደግሞ እየጠፋ ነው። ኮሮና ገባ። ከዛ ደግሞ ስራውም የተቀዛቀዘ መጣ። እንደገና ደግሞ መንግስት ቤት ምንድነው ያው አንድ ስራ ይታሻል ብዙ ጊዜ ቶሎ ሲስተሙ ነው አይ ቲንክ እና ብዙ ቶሎ አይሰራም አይወጣም። ያንን ሰፊ ጊዜ ምን ላድርገው እና ሬግሬት ማድረግ ጀመርኩኝ። ከጓደኞቼ ወደኋላ የቀረው መሰለኝ። በቃ ብዙ ነገር ያመለጠኝ መሰለኝ። ምክንያቱም እነሱ የሚነግሩ ሪያሊቲ ምንድነው ሌላ ነው። እነሱ የሚነግሩ ሪያሊቲ በቃ ሀስል እንደሚሰሩ ሰው ያውቃሉ፣ ኮኔክት ያደርጋሉ፣ በራሳቸው ተፍተፍ ይላሉ ምናምን ነገር እና እኔ የሆነ ቦክስ ውስጥ የተቀመጥኩ በቃ እኔ መሰለኝ ማለት ነው። በቃ ምንድነው የምሰራው? ጠዋት እገባለሁ፣ አቴንዳንስ ፈርማለሁ፣ እገባለሁ፣ ዩቲዩብ ከፍታለሁ። ኤቭሪባዲ ዳዛት ባይዘው እኔ ብቻ አይደለም። ዩቲዩብ ይከፈታል፣ ይወራሉ ወይ ደግሞ የሆኑ በቃ ዩቲዩበሮች ስታዩ ነው የምትውሉት ማለት ነው። በቃ 2 ዓመት ምናምን በቃ ምን እንደዛ አይነት ነገር ውስጥ አለብኝ ማለት ነው። ያንን ሰፊ ጊዜ የምናደርገው ያልክን ማሰብ ጀመርኩ። ምክንያቱም ታይም አለኝ። ቤት ስመጣ ደግሞ ይደክመኛል። ዞሮ ምንም ፓሰሩ ራሱ ቢሮ መቀመጡ ያደክማል። ከዛ ዩቲዩብ ማየት ጀመርኩኝ፣ ቱቶሪያሎች ማየት ጀመርኩኝ ምናምን ነገር እና አይ ዲስከቨር ይሄ ግራፊክስ ዲዛይን የምለውን ነገር ዲስከቨር አደረግኩኝ ማለት ነው። እስቲ ይሄ ነገር ግራፊክስ ዲዛይን እንዴት ነው የሚሰራው? ሰዎች ሲሰሩ በጣም ኢንስፓየር ያደረገኝ ባይ ዘ ዌይ ፒንተረስት አላውቅም ነበረ ድሮ እንደዚህ ብዙም እና ፒንተረስት ፒክሳቤይ አይ ቲንክ ጽፏቸዋለሁ እዚህ ጋር አስቀምጣቸዋለሁ ዌብሳይቶቹ እና እነሱን ዲስከቨር ማድረግ ጀመርኩኝ። እነዚህ ዌብሳይቶች ምንድን ናቸው? ኢንስፓይሬሽን ናቸው። በተለይ ደግሞ ለክራፍት የሚሆኑ ዲዛይን ለመስራት የሚያገለግሉ ሶፍትዌሮች ናቸው እና እነሱን ሶፍትዌሮች ዲስከቨር ማድረግ ጀመርኩኝ ማለት ነው። ዝም ብዬ ሌላ ነገር ከማለት እነዚህ ነገሮች ቼክ ላድርጋቸው። ኢሉስትሬተር፣ ፎቶሾፕ በራሴ በላ ስታርትድ ይሄ ዲጂታል ዲዛይኖች። ከዛ በኋላ እነዛን ዲጂታል ዲዛይኖች በአጋጣሚ ደግሞ እኔ የምሰራበት እንትን የሆነ ኤግዚቢሽን ነው እንደዚህ የሆነ ፕሮግራም ተዘጋጅቶ ፍላየር እንድሰራ ምናምን ታዘዝኩኝ ማለት ነው። ከዛ በራሴ ማለት ነው በቃ በራሴ ዲዛይኖቹን፣ ፎንቶቹን፣ ባክግራውንድ ሬት እንደሚደረግ ከለር ፓሌቶቹን ኤቭሪቲንግ እያወቅኩኝ መጣሁኝ ማለት ነው ምን እንደሆነ። እዚህ ጋር አስቀምጥላችኋለሁ መጀመሪያ የሰራኋቸውን እንትኖች ማለት ነው ዲዛይኖች እና ፎቶ ትሬስ ማድረግ የሆነ ጊዜ ትሬንድ ነበረ የሰዎችን ፎቶ ትሬስ ማድረግ ፕራክቲስ አድርገው ብዬ በማውዝ ጀመርኩኝ ማለት ነው። ሰዎችን ትሬስ እያደረግኩኝ ከኢንተርኔት ላይ እያወረድኩኝ በቃ ብቻ ራሴን በራሴ ማስተማር ጀመርኩኝ። ከዛ በኋላ ለምን ቲሸርት ላይ አልጀመራቸውም አልኩኝ። ቲሸርት ላይ ጀመርኳቸው እነዛን ዲዛይን። ፌስቡክ ማርኬት ፕሌስ አለ። ፌስቡክ ማርኬት ፕሌስ ላይ መልቀቅ ጀመርኩኝ ማለት ነው። እና ደግሞ gg.com የመጀመሪያው ኦርደር በጣም ብዙ ነበረ እና ከስራ ጋር እንግዲህ አስቡት ከስራ መውጣት አልችልም ምናምን እና በዚህ አጋጣሚ በጣም ማመሰግነው አንድ አለቃ ያለ በጣም ያበረታታኝ ነበረ እና እሱ
ነግረው ነበር ሄጄ ማለት ነው። በቃ ሄጄ ነግረዋለሁ እንደዚህ እሰራለሁ እና አይኒድ የሆነ ከሰዓት እንድትፈቅድልኝ ምናምን እለዋለሁ። ከዛን እንደዚህ ስራ ሰርተሻል ምናምን ይለኛል። ኢትስ ኦኬ ከሰራው ችግር የለው ማለት ነው ሂጂ ይለኛል። እንደውም ለምን ትቀመጫለሽ የሚለኝ ሰው ቢኖር እዛ ቢሮ ውስጥ እሱ ነበረ። ምክንያቱም እንዴት መውጣት እችላለሁ እለዋለሁ። ደግሞ እነግረዋለሁ እንዴት በፊርማ እንደዚህ በቀን 4 እየፈረመ እንዴት ነው ላልወጣ የምችለው? እንዴት ልወጣ እችላለሁ ምናምን እለዋለሁ። እና ግን ውጪ አንቺ መኪና ዝልሻለሁ ሂጂ እንዲህ ተሳተፊ ሙዚየም ሂጂ ምናምን ይለኛል ኢንስፓየርድ እንድትሆኝ። እና በአጋጣሚ ቲሸርት እዛ ቢሮ ውስጥ ይዤ መጥቼ ለሰዎች ላደርስ ከከሳት ለሰዎች ላደርስ በቃ እንደምንም ብዬ አስፈቅጂም ቢሆን ምናምን እወጣለሁ ብዬ ቲሸርቶች ይዤ ነበር። እና እንዳጋጣሚ እሱ አየው ያንን ቲሸርት እና ከዛ በኋላ አናገረኝ። እንዲሰራለሁ ነው የምስለው። በጣም አሪፍ ነው አለ። በጣም ሬር ነው ባይ ዘ ዌይ እንደዚህ አፕሪሼት የሚያደርግ አለቃ ማለት ነው አይገኝም። በጣም ብዙ አለቃ እስስት ነው ቢሆነ እስስት በቃ የእናንተ ለውጥ የማይፈልግ ሰው ነው ያለው። በተለይ ደግሞ በጎልማሳነት እድሜ ያለ ሰው ከእናንተ ኤጅ በቃ እናንተ በሱ ኤጅ ያላደረጋችሁ ነገር ስታደርጉ የሚያይ ሰው አለቃ በጣም ይመቀኝባቸው። እዛ ሄዳለሁ ታክሲን ይዤ ሄዳለሁ። ከዛ በኋላ እዛ ቁጭ ብዬ አዝዤ በጣም ሰው ብዙ አይነት ነው እኔ የለቀኩትና ግማሹ በኤክሴል ግማሹ በደብል ኤክሴል በስሞል አሉ ቲሸርቶችን። ከዛ በቃ ልጅቷ አስተካክላ ታዘጋጅልኛለች። 2 ኩርቱ ፌስታል አንዳንድ የሚሆናበት ታይም አለ። አንዳንዴ በቃ አቅም አጥቼ እንደዚህ መሸከም በራይድ ምናምን ቤት ድረስ። ከዛ ደግሞ ኦርደር ስለው ቅዳሜ ነው በቃ ዴሊቨሪ ነው ምስስ አላምረው እና ዴሊቨሪ ደግሞ በጣም ያደክም ስራ ነው። ለምን አንዱ ኦኬ ዛሬ አይመቸኝም እንዴ ብዬሽ ነበር እንዴ ዛሬ ምናምን የሚል ሰው አለ። አንዳንዱ ቃሊቲ ድረስ አምጪልኝ። እኔ ሰፈሬ ከቃሊቲ ትናየት ነው እና ቃሊቲ ድረስ አምጪልኝ የሚል ሰው አለ። በራይድ ላኪልኝ የሚል ሰው አለ። ኢማጂን ነው የራይዱን ዋጋ እንደዛ እንደሚባል ስለማላውቅ የራይዱን ዋጋ ከራሴ ነው የምከፍለው ማለት ነው። እኔ ኮኔክሽን ነው የምፈልገው እና ዲዛይኖችን እንደዛ ያደረኩኝ መሸጥ ጀመርኩኝ። ከዛ በኋላ እዛ ቢዝነስ ላይ ጥሩ በቃ ማለት ከደሞዜን እጥፍ 3-4 እጥፍ ነበረ ማገኘ ነበረው። በጣም ሰው ይወደው ነበረ። ቦልድ ናቸው እንትኖቹ ቲሸርቶቹ ማለት ነው። ማነው ከለሮቹ ቦልድ ናቸው እና ድምቅ ያለ ነገር ነው። ትሬንዲ ነበር የዛን ጊዜ እንደዚህ አይነት የደማቅ ከለር ምናምን ማድረግ ማለት ነው። እና እንደዛ ስለነበረ እንደገና ማቴሪያሉ በጣም አሪፍ ነው የእንትኑ ማለት ነው የቲሸርቱ። እና እንደዛ ስለነበረ ሰው በጣም ይወደው ነበረ። ከዛ በኋላ ያንን መልቀቅ ጀመርኩኝ። ሰው መውደድ ጀመረ። ከዛ በኋላ ለምን እንትን አልከፍትም ሶሻል ሚዲያ ልክፈትና እዛ ላይ ደግሞ በደንብ ፕሮሞት አድርገው ሜል ኦርጋናይዝድ የሆነ የሚል እንትን አደረኩኝ። ከዛ በኋላ የመጀመሪያው የስራዎቼ እንትን ትዕግስትስ አርትወርክ የሚል ነበረ እና እዛ ላይ ነበር የኢንስታግራም ላይ እንደዛ ነበር ስሜ፣ ቴሌግራም ላይም እንደዛ ነበረ ስሜ። ላይ ለቃለሁ ማለት ነው። እዛ ላይ ለቃለሁ ፎን ነምበሬ ኮንታክት ነምበሬ ምናምን ይላል። ከዛ እሱን ቢዝነስ ምን ጀመረ የሆነ ሰዎች ለካስ እኔ አላውቅም ወተርማርክ ምናምን መደረግ አለበት ዲዛይናቸው የራሳችሁ ሲሆን ወተርማርክ ብታደርጉበት በእርግጥ ወተርማርኩን ያጠፉታል ግን ይሻላል። እና እኔ ወተርማርክ ሳላደርግ ምናምን ነበር የምለቅማ ሌላ ሰዎች የኔን ዲዛይን ወስደውት ምናምን ፕሪንት ቤቶች ምናምን በቃ ያስተዋውቁታል ማለት ነው። ከዛ ሰዎች ምናምን ላኩልኝ። ምችለው መለስኩኝ። የገባቸው ሰዎች ሪፖርት አደረጉት ሶሪ ምናምን ብለው ማለት ነው። እንትን ያላሉት ሰዎች ደግሞ ያው በቃ በግኖር እነሱን ቀጠሉበት ማለት ነው። ከዛ በጣም ደበረኝ የሌለ በቃ ዲዛይኖቼ ምናምን ብዬ ማለት ነው መውጣት ያወጣሁት በቃ ፐብሊክ ላይ ያወጣሁት ሰው ምንም ማድረግ አልችልም ነበረ። ከዛ በኋላ ያው ጦርነት ምናምን ሲመጣ ለካስኮት ይሄ ቲሸርቱ የሚመጣው ከትግራይ ካለ የሆነ ካምፓኒ ነው የሚመጣው እና በጣም አሪፍ ኳሊቲ ነው ቲሸርቱ ማለት ነው። እና መንገድ ምናምን ሲዘጋጋ የቲሸርቱ ኳሊቲ የወረደ የፕሪንቱ ኳሊቲ የወረደ ነገሮች መምጣት ጀመሩ። ሰዎች ኮምፕሌን ማድረግ ጀመሩ። ይህ ቲሸርቱ ስስ ነው፣ ከለር አማራጭ ጠፋ። በጣም ችግር ነበረ ማለት ነው በቃ ቲሸርት ላይ ማለት ነው። ፕራይሱ በጣም ሀይ ሆነብኝ። ፕሪንት ኳሊቲው እየለቀቀ የሚፋፋቅ ምናምን ሆነ። ይህን ነገር ስሜን መጠበቅ አለብኝ
ምክንያቱም ዋንስ የሆነ ፋውል ሰርታችሁ ሰው ጋር ከገባ ቀጣይ ማንንም ያዛችሁ ሰው የለም ዛሬ ብትሸጡት ማለት ነው። ስለዚህ ተውኩት ማለት ነው። ደስ የሚል ጆርኒ ነበር ግን ጆርኒ፣ ምክንያቱም ብዙ ነገር እንደተማርኩበት በጣም ብዙ ማርኬቲንግ ተምሬበታለሁ። ሀስለር መሆን ይሄ ወጪ ገቢ ባላንስ ማድረግ በቃ አልችልም ነበር። ኤክሴል ላይ አውጥቼው እንዴት ባላንስ ማድረግ እንደምችል አላውቀውም። የትራንስፖርቴሽን አልደምርም ነበረ። ይሄ በቃ ዲዛይኑን የሰራውበት ታይም አለች አይደል? እሷም ዋጋ ናት። እንደውም ከሁሉም በላይ አንቺ ዋጋ ናት። የእሱን ኮስት አልደምርም ነበረ። በቃ እና በጣም የሚያስቅ ጆርኒ ነው። ግን በጣም ብዙ ደግሞ ፌልም አድርጌበታለሁ፣ ሰክሰስድም አድርጌበታለሁ። በተወሰነ መልኩ ብዙ ሰዎች እስካሁን ድረስ ኮንታክት የሚያደርጉት ሰዎች አሉ ከእሱ በኋላ በጀመርኳቸው ስራዎች ማለት ነው። በጣም ብዙ ስራ ወጥቶበት አሁንም ሰፊ ጊዜ አለኝ። ስለዚህ ዋይናት በቃ ልማር እና ቢያንስ ማስተርስ 2 ዓመት 3 ዓመት ነው የፈጀው። እሱን ልጀምርና ከዛ በኋላ በቃ ፊገር አውት አደርጋለሁ የሚል ነገር መጣ ማለት ነው አእምሮ ውስጥ። ከዛ በኋላ ማስተርስ ጀመርኩኝ። ማስተርስ መማር ጀመርኩኝ። ከዛ በኋላ ግራፊክስ ዲዛይኑን አላቆምኩትም። ሰዎች ይሄ ቢዝነስ ካርድ እዛው ስራ ላይ ሆኜ ነው በዚህ የምንሰራው ማለት ነው። ስራውን ሳላቆም እና እሱን መስራት ጀመር። አንድ የነገው ባዛር የሚባል ሀያት ሬጀንሲ የሚደረግ ባዛር አለ። ስሞል ቢዝነሶችን የሚያበረታታ የስሞል ቢዝነሶችን ይሄ የሚሰሩትን ነገሮች እያወጣ ለገበያ የሚያቀርብ ነው እና መመዝገብ ነው። እኔ ሁሌ አየዋለሁ ያንን ማስታወቂያ፣ ግን ሆነ ንግድ ፈቃድ ያለው ምናምን ፎርማል የሆነ አይነት ንግድ ውስጥ ያለ ሰው የሚሳተፍበት ብቻ ነበር የሚመስለኝ እና ሁሌ ስክሮል ነው የማደርገው ሲመጣልኝ ሄጄ ማያቸውም ስለማለቅ በቃ ስክሮል። ከዛ የሆነ ጊዜ አንድ ጓደኛችን ተመዝግባ ያቀረበች ነው። ኦኬ ነጋዴ ናት ምናምን ስለ ልችም እንደዚሁ ዝም ብላ እሷም ስራ አላት እንዳንቺ ግን ትሰራለች እንደዚህ ቤት ውስጥ ምናምን ስለኝ ያረባክ ከነዛ ይቻላል እንዴ ምናምን ነገር አልኩት። አዎ ለምን አትሞክሩን ተመዝገቢ። ኦኬ እንዴት ነው የምመዘገበው? ፎርም አለ፣ ፎርም ትሞያለሽ፣ ከዛ በኋላ ይደውልልሻል አለኝ። ተመዘገብኩኝ። ከዛ የቴብል ነው የምትከፍሉት፣ የቴብል ትከፍላላችሁ። ከዛ በኋላ እንትን ትላላችሁ ማለት ነው፣ ታቀርባላችሁ። ከዛ በኋላ ተመዘገብኩኝ። ምን ይዤ ነው የሚሄደው ምናምን ነገር አልኩኝ። የዛን ሰዓት ላይ በደንብ ጎል አርቱን እየሰራሁበት ነበረ። ይሄ ብዙ አይነት ቲሞች እያወቅኩኝ ነበረ። በተለይ ግራፊክስ ላይ ናት ኦንሊ ይሄ ዲጂታል አርቱን ብቻ ሳይሆን ይሄ ስታይሎችን ራሱ በደንብ እያወቅኳቸው ነበር። ይሄ አፍሮ ሴንተሪክ አርት የሚባሉ አሉ፣ አፍሮ ፊውቸሪክስ። እኔ ብዙ ጊዜ አፍሮ ፊውቸሪስቲክ አርት በጣም ይመቸኛል እና በቃ እንደዚህ አይነት ሰዎች ይስቡኝ ስለነበረ እነሱን ሰራለው። ምዴፍ ላይ መውጣት ይችላሉ። አሁን ቲሸርቱ ስላላዋጣው ከለሩ የሚለቅ ስለሆነ ኢሚዲየት ግን ዱረብል ነው፣ ቢወድቅ አይሰበርም፣ መታጠብ ይችላል፣ መወልወል ይችላል፣ የትም ቦታ መንቀሳቀስ የሚቻል ነገር ነው ምናምን እና እሱን ሚዲየም አገኘው ማለት ነው። ከዛ በኋላ በቃ እዛ ላይ ፕሪንት አስደርጋለሁ አስቆርጬ ምን ብዬ ከዛ በኋላ ያንን ለምን ማርኬቱ ላይ ያላወጣም አልኩኝ ማለት ነው። በጣም እዚህ ጋር መናገር የምፈልገው ምንድነው ከሱ በፊት በጣም ኮንፊደንስ ሌቭሊ በጣም ወርዶ ሳይሆን ይሄ የምትሰሩት ስራ በቃ ህዝብ ፊት ይቀርባል። ይሄ ህዝብ ፊት ይቀርባል እንዴ የራስ መተማመን ማጣት ነው ባይዘይ። ከዛ በቃ ሁሌ እንትን ነው የሚለኝ ፐርፌክት አይደለሽም ገና ይቀርሻል ምናምን ነው ለራሴ የምነግረው ማለት ነው። ገና ቆይ ትንሽ ደግሞ እቺን ደግሞ ልማርና ከዛ በኋላ አዳርጌ ደግሞ ምናምን ሁሌ ነው የምለው። ራሴ በጣም ነበር ወደኋላ የምጎትቴ ነበረው። ከዛ እንደምንም ተሳተፍኩኝ። በጣም ከዲዛይዝ ነው የምደረገው። በቃ ልሳተፍና ሊየው ማርኬቱን ሰውን ምናምን ስልጠና ነበረው። ስለ ማርኬት ሰለጥናላችሁ፣ እንዴት ቢዝነስ ከዜሮ ጀምሮ እንዴት ከብራንዲንግ ጀምሮ እስከ ቢዝነሱ ተስፋፍቶ ከዛ በኋላ እንዴት ገቢና ወጪ ማወቅ እንደሚቻል፣ ምን አይነት ፕሮብለም ሰልቭ እንደምታደርጉ ምናምን ኤቭሪቲንግ 2 ቀን ሰለጥናለች። ሃይላይት ነው የምትደረጉት። እዛው ቢዝነስ ክሬት ታደርጋላችሁ በግሩፕ ሆናችሁ ያንን ቢዝነስ ግሮ ታደርጉታላችሁ ማለት ነው። ምን ፕሮብለም ሶልቭ ለማድረግ ነው ያንን ቢዝነስ የከፈት ነው። ከዛ ደግሞ ምን ፕሮብለም ሶልቭ አድርገናል የሚለውን በ2 ቀን በጣም ጎበዝ አሰልጣኝ ነው ያሰለጠነን ማለት ነው። ለቀኑ ሐሙስና አርብ ናት። እሁድ ደግሞ እንትኑ ነው ባዛሩ ነው ማለት ነው። ከዛ በኋላ ያው
እንደተለመደው ቢሮ አስፈቅጄ ተባበሩኝ። በቃ ተባበሩኝ። ከዛ በኋላ 2 ቀኗን እዛ ሄጄ ሰለጠንኩኝ ማለት ነው። ሰለጠንኩኝ። ጥሩ በጣም አሪፍ ኢንጌጅመንት ነበር። በጣም አይኔን የከፈተልኝ ማለት ይችላል እሱ ስልጠና በጣም አይኔን የከፈተልኝ። ለምን እኔ እንደዚህ ኤክስፖዠር የለኝም ነበር ከዚህ በፊት። ዝም ብዬ በራሴ የሆነ ቢሮ ተቀምጬ ነው የምውለው ምናምን ነገር እንጂ ምንም የማውቀው ታሪክ የለም ስለ ቢዝነስ ፕሮዳክት ምኑ ጋር ፊት እንደሚያደርግ ምናምን የማውቀው ነገር አልነበረም። ከዛ በኋላ ግን እዛ ያዩዋቸው ሰዎች ስናወራ ከየት ጀምሮ የት ጋር እንደደረሱ ኮኔክት ሳደርግ ምናምን ሰዓት ኦኬ ይሄ ነገር አይ ቲንክ እኔም ማድረግ እችላለሁ። እነሱ የሆነች ማቴሪያል ይዘው እንዴት አድርገው እንደሚሸጡት አንድ ወረቀት ሊሆን ይችላል የሚያመርቱት። ያችን ወረቀት ግን እንዴት ፕራይስለስ አድርገው እንዴት ገበያው ላይ አውጥተው እንደሸጡት ሱቅ እስከ መክፈት የደረሱ በጣም አሪፍ ቬንደሮች ነበሩ በዛን ሰዓት ማለት ነው፣ እኔ በነበርኩበት ስልጠና። ከዛ በኋላ ያንን አወኩኝ ማለት ነው። በጣም አይኔን በጣም የከፈተልኝ በጣም ማለት ነው። በቃ የአንቺ ፕሮዳክት ምንም ላክ አላደረገም። ጀስት ኒድ በጣም ሊትል ቢት ኦፍ ኮንፊደንስ። በቃ ኮንፊደንስ ካለሽ መሸጥ ከቻልሽ ይሸጣል። ያ ፕሮዳክት በጣም ይፈለጋል ኤቭሪባዲ። ከዛም በነጋታው ሐሙስ ሃይላይት ተደርገን ዓርብ ዕለት ደግሞ ፕሮዳክታችሁን ይዛችሁ መታችሁ መሸጥ ነው የምትለማመዱት። ተለማመድን ማለት ነው። እና ስመጣ ሁሉም ሰው ነው የገረመው። አንቺ ልጅ የሰራሽ ይሄንን ምናምን ማለት ጀመሩ። ኦኬ እንደዚህ ለካስ ይወደዳል አይንታል ነው። አይንን ከፈተልኝ። እሑድ ደረሰ። እሑድ ጠዋት ገባሁኝ ቬንደር ሆኜ ማለት ነው። አስቀምጥላችኋለሁ ፎቶዎችን ቪዲዮዎችን እዚህ ጋር ማለት ነው። እና ገባሁኝ። ተጀመረ ማቅረብ ተጀመረ። ሰው ይመጣል፣ ይጠይቃል። ቦት ደግሞ ነበረ አሪፍ ፕሮዳክት ያቀረበ ምናምን ቦት ያደርጋል ሰው የሚገዛው ሰው ማለት ነው። እና በጣም ብዙ ሰው ነው ቦት ያደረገልኝ የዛን ጊዜ። በጣም ላንች ነው ቦት የምናደርገው ምናምን እያሉ ይወጣሉ። ኦልሬዲ እዚህኛው ስቴጅ ላይ ስደርስ ማለት ነው ቪዲዮ ስለሆነ ለማሳጠር ስለሆነ ነው። እና እዚህ ላይ ስደርስ ኩኩ ዲዛይን መርጬ ኦልሞስት በቃ እንትን ብያለሁ። ሎጎውን ሰርቼ ኩኩ ዲዛይን ስለምን እንደሆነ አብራርቼ ይሄ ትዕግስት አርትወርክ የሚለውን ቀይሬው ወደ ኩኩ ዲዛይን ቀይሬው ኢንስታግራሙን ኤቭሪቲንግ ቀያይሬው ፖስት ማድረግ ጀምሬ ነበረ። እና የሆነ ኢንስፓየር ያደረገኝ ሞመንት ማለት ነው። ከዛ ከባዛሩ አንድ ልጅ መጣና ምን አለኝ፣ በጣም ገረመው። አየን መማምሩ ሰዎች ነበሩ ምናምን ነገር። ከዛ በኋላ አየሁና አንቺ የሰራሹ ምናምን እንዴት ሰራሹ ምናምን አለኝ። ነገርኩት ምናምን። ከዛ በዚህ ብዙ አርክቴክቶች አሉ። እዚህ ጋር መናገር የምፈልገው ነገር ብዙ አርክቴክቶች አሉ ዲዛይን ላይ። እዛ ባዛር ላይ የቆዳ ዲዛይን የሚሰሩ አርክቴክቶች ናቸው። ስዕል የሚሰሩ ኢቨን ልብስ ዲዛይን የሚሰሩ ጌጣጌጥ የሚሰሩ ልጆች አርክቴክቶች ናቸው። እና ስጠይቃቸው በቃ ፓርታይም ነው የምንሰራው። ኤቭሪበዲ የሆነ አርክቴክት ስንሆን አርክቴክት የሆኑ ሰዎች ይረዱኛል። በጣም ለዲዛይኒንግ ለሌላ ዲዛይን ከቢልዲንግ ወይ ደግሞ ከኮንስትራክሽን ውጪ በጣም ይገብዛል ትምህርት ጀነራሊ ማለት ነው። እና ብዙ ሰው አርክቴክት ሆኖ ሌላ ፕሮፌሽን ያለው ሰው በጣም ብዙ ሰው አለ። እና ልጁ ምን አለኝ፣ አርክቴክት ነሽ ስለም አዎ ምናምን ነገር አልኩት። በቃ ቤት ምናምን ብዙዎቻችሁ እንደዛ ናችሁ ምናምን አለኝ። ከዛ ነው አዎ። ከዛ ነገርኩት ኤቭሪቲንግ አወራ ምናምን ነገር መጀመሪያ። ከዛ እሱ እንደዛ አወራኝ። ከዛ ላንች ነው ቦት ማድረገው ምናምን አለኝ። ቴንኪው ምናምን አልኩት። ከዛ ሌላ ሰው ደግሞ መጣና ምን አለኝ፣ ይሄንን ብራንድ የት አውቀዋለሁ ምናምን ነገር አለኝ ማለት ነው። አውሶ ሀፒ በጣም ሀፒ። እኔን አያውቀኝም፣ ብራንዴን ያውቀኛል። ዊች ሚንስ የሆነ ፓርት ኦፍ የሆነ ቦታ ተደራሽ ሆኗል ማለት ነው። ይሄ ብራንድ ኩኩ ዲዛይን የሚለው ማለት ነው። አውሶ ሀፒ። ከዛ ና እኔ ነኝ የመሰረትኩት ምናምን ኢንስታግራም ላይ ወይ ቲክታክ ላይ ምናምን አውቀዋለሁ ምናምን ነገር የሆነ ቦታ አውቀዋለሁ። 2 ሰው እንደዛ አለኝ ማለት ነው። ከዛ በቃ በጣም ኢንስፓየርድ ነው የዛን ቀን ማለት ነው። እንደዛ ሲሉኝ በጣም ደስ አለኝ። ከዛ አቀረብን፣ ሸጥኩኝ። በጣም ሰርፕራይዚንግሊ ሸጥኩኝ። ፈረንጆችን በብዛት ይመጣሉ። ሆቴል ስለሆነ እዛ የሚያርፉ ፈረንጆች ይመጣሉ፣ ለኢቨንት የሚመጡ ኢቨን ባዛር ብለው የሚመጡ ብዙ ጊዜ ፈረንጆች ናቸው። ምክንያቱም ባዛር ስላችሁ ይሄ እንደዚህ አይነት የስሞል ቢዝነስ ባዛር ማለት ነው።
ብዙ ጊዜ ምንድነው ሃንድ ክራፍት ናቸው፣ በእጅ የሚሰሩ ናቸው። ጌጣጌጦቹም ኤቭሪቲንግ እዛ ቆዳ ምናምን ማቴሪያሎች በእጅ የሚሰሩ ስለሆኑ ፈረንጆች ይፈልጋሉ በእጅ የተሰራ በቃ ኢምፐርፌክሽን መሆኑን ነው የሚፈልጉት እነሱ ማለት ነው። እና ይመጣሉ ይገዛሉ እና ገዙኝ፣ እሱን ሸጥኩኝ። ብቻ በጣም የሸጥኩት የተመዘገብኩበትን 3-4 እጥፍ በላይ ነው የሸጥኩት ማለት ነው። በቃ መሸጤን ብቻ ሳይሆን ብዙ ሰዓት እንችበታለሁ። የመጀመሪያው እንደመሆኔ አንድ ቀን ናት እንግዲህ ከ4 ሰዓት እስከ 11 ሰዓት ነው ባዛሩ። አንድ ቀን ናት ግን በጣም ኢንጌጅ አደረግኩበት ማለት ነው። እና ያ ለእኔ በጣም ሂውጅ ሞመንት ነበር ማለት ነው። ከዛ በኋላ በቃ ለምን ይሄን ነገር መግፋት አለብኝ፣ መሳተፍ አለብኝ፣ መስራት አለብኝ። ምክንያቱም አሁን እየተወደደ ነው፣ ይደውሉልኛል። በዛ ኮንታክት እንኳን በጣም ብዙ ስራ ሰራሁ ከዛ በኋላ ማለት ነው። በቃ ሰኞ ስራ መግባት ሳስበው በቃ this is not my place ያልኩ ነው ሁሌ የሚሄደው ማለት ነው። ከዛ በኋላ በቃ ይሄ ፕሌስ እኔ አይደለም። ምክንያቱም በቃ አየሁት፣ አውትሳይድ ኦፍ ደ ቦክስ ሆኜ አየሁት እንዴት ዲፕሬሲንግ እንደሆነ ማለት ነው ያ ቦታ። ስለዚህ በቃ ይሄ ቦታ ይሄ አይደለም፣ ከዚህ ቦታ መውጣት አለብኝ። ምክንያቱም እዚህ ሆኜ ቁጭ ብዬ ነው ሙለው የሰራው አይደለም አልኩ። ከዛ በኋላ በቃ ፕራክቲስ ማድረግ ጀመርኩኝ፣ በደንብ ፕራክቲስ ማድረግ ጀመርኩኝ። ጋላሪዎች መሄድ ጀመርኩኝ፣ ጋላሪዎች ላይ እንዴት እንደሚሸጡ ማየት ጀመርኩኝ። ሆም ዲኮሮችን ራሱ ማስፋፋት ስለምፈልግ ሆም ዲኮሮች ላይ ደግሞ በደንብ ሪሰርች መስራት ጀመርኩ ማለት ነው። ሆም ዲኮሮች ማለት በጅብሰም የሚሰሩ በሸክላ የሚሰሩ እንስራ የሚባል አለ ወደ ናይጄሪያ ኤምባሲ ማለት ነው። እዛ መሄድ ጀመርኩኝ፣ ማየት ጀመርኩኝ። በእርግጥ በስራ ጉዳይም ሄጄ ነበረ ከዛ በፊት ማለት ነው። የኛ መስሪያ ቤት ከእነሱ ጋር የሚሰራው ስራ ነበረ። እሱን ለማየት ሄጄ ነበረ። በዛ በጣም ኢንስፓየርድ ሆኜ ነበር የሚሰሩትን ሳይ ማለት ነው። እና ሳላስበው በቃ ክራፍት የሆነ ነገር ሁሉ እየሳበኝ መጣ ማለት ነው። ከዛ በኋላ በቃ ምን እንዲሆንኩ መጣ። በጣም የሆነ መክሊቴን እያወቅኩ መጣሁ የሆነ ሰዓት ላይ በቃ የምፈልገውን ነገር ስሰራ እኔ ለብር ብያን ነበር ሲጀመር የሰራሁት የነበረው፣ ግን ራሱ ጀነሬት እያደረገ መጣ። ራሱ ሰው ስሪልኝ ማለት ጀመረ፣ መጠየቅ ጀመረ ማለት ነው። ክላይንት ከዛ በኋላ መደወል ጀመረ። ክላይንት ይደውላል። ትዕግስት ደግሞ ከባድ ነው። ከስራ ወጥታ ሰዎችን ማግኘት ደግሞ አይቻልም፣ ያው የቢሮ ህግ ስለሆነ ማለት ነው። እና በጣም መስተናገድ ማድረግ ጀመርኩኝ። የዓመት ፍቃዴም ደግሞ በሆነ ምክንያት እያለቀ ነበረ እና በቃ በጣም ውዝግብ ውስጥ ገባሁ ማለት ነው። እዚህ ጋር ክላይንት እያጣሁ ነው። አንድ ያላገኛችሁት ክላይንት ደግሞ በቃ ከዛ በላይ አይደውልም። ምክንያቱም በቃ የሆነ ወይ የተንጠባረራችሁበት ይመስለዋል፣ አይረዳችሁም። ደግሞ ትክክልም ነው። ከዛ በኋላ ያን ውዝግብ ከራሴ ጋር በጣም ዲስከስ ማድረግ ጀመርኩ። ይሄ ነገር አንዱ መምረጥ አለብሽ ትች በቃ ደሞዝ በየአመቱ በየወሩ የተቀበልሽ፣ ከዛ ደግሞ የሆነ አመት ላይ አመቱ መጨረሻ ላይ የሆነች ቦነስ ትገባለች ወይ ቦነሷን፣ ከዛ ደግሞ የሆነ ጭማሪ ይኖረዋል። እሷን እየተጠባበቅሽ መኖር ኦር ደግሞ ፉሊ ኮንሰንትሬት አድርገሽ ይህን ነገር ስራዬ ብለሽ ጀምረሽ ወደ ቀጣይ ስቴፕ ማሳደግ ይሻላል። እስከ መቼ አልኩኝ። ፕሮስ ኤንድ ኮንስን አወጣው ማለት ነው። በለጥ ምን አገኛለሁ፣ ባለጥ ምን አገኛለሁ የሚለውን ነገር ማለት ነው። እና መልቀቄን ጥያቄ ውስጥ የሚያስገባ ምክንያት አላገኘሁም። መልቀቅ እንዳለብኝ የተሰማኝ ግን ድፍረቱ በጣም ስትራግል የሚደረገው እዚህ ጋር ነው። ምክንያቱም ሰዎችን ባማከርን ቁጥር ለምሳሌ እኔ እዛ ያሉ ሰዎችን በማማከር ሰዓት እነሱ የሚሉኝ በቃ ልክ ነው፣ ውጪ አንቺን ይሄን እውቀት ይዘሽ ይሄን እንደዚህ ማድረግ እየቻልሽ ምናምን ይሉኛል። ከዛ ደግሞ የሆነ ሰዓት ላይ ደግሞ ስራ እኮ የለም፣ ቢዝነስ በዚህ ሰዓት አያዋጣም። በጣም የተቀላቀለ ነገር ነው። ሰውን ውስጣቸው የሚለው ሌላ ነው፣ አፋቸው የሚለው ሌላ ነው። እና ሰዎችን በማማከር ሰዓት ሰዎች ፍርሃት ነው የሚለቁብን። ጀነራሊ ፍርሃት ነው የሚለቁብን። የምናደርገው ነገር ቢሰማን እነሱ ጋር ያለው ፐርሰፕሽን ሌላ ነው። ስህተቱ እሱ ጋር ነው። እኔ ብዙ ሰው ነው ያማከርኩት ስራ ለመልቀቅ ብዙ ሰው
መልቀቅ አለብኝ፣ ዛሬ መልቀቅ አለብኝ፣ መልቀቅ መጻፍ አለብኝ። ግን ሰው የሚለኝ ነገር ፍራቻ ነው። ከቀን ወደ ቀን እየለቀቅኩኝ መጣ ማለት ነው። ከዛም ስትሄድ በቃ መልቀቁ የሚባለውን ነገር ታውቁት ማለት ነው። ታውቁት 30 ጊዜ እሰራለሁ እየቆጨኝ ማለት ነው። በቃ ክላይንት ያመልጠኛል ምናምን ብዙ እውቀት ማግኘት እየቻልኩኝ ብዙ ሴሚናሮችን ሳልሳተፍ ቀርቻለሁ። በዛ ምክንያት በስራው ምክንያትም አይደለም በአቴንዳንስ ምክንያት ነው ልል የምችለው። እና ከዛ በኋላ አዳይ የሆነ በቃ ትሪገር የሚያደርጋችሁ ሞመንት መጣ ማለት ነው። ትሪገር የሚያደርጋችሁ ሞመንት ምንድነው? በአጋጣሚ አንድ ሲኒየር ነበረ ከኔ ጋር የሚሰራ ማለት ነው። ለቀቀ። በቃ አይታት ያ ቦታ ለኔ እንደሚገባ እና አንድ ቦታ ደግሞ ምንድነው እድገት የማይኖረው ከሆነ በቃ ከቆያችሁ አይቀር ማለት ነው። እድገት የማይኖረው ከሆነ ስኪል ማታዳብሩበት ከሆነ ግሩ ማታደርጉበት ከሆነ ኢንቫይሮንመንቱ ጭራሽ እናንተን ድሬን እያደረገ ወደ እነሱ የሚከት ከሆነ በጣም ሮንግ ፕሌስ ላይ ነው ያለንና ያ ሁሉ ነገር ሀፕን አደረገ ባንዴ ማለት ነው። እድገት የለም፣ ደሞዝ በጣም ኢንፍሌሽን ሀይ ነው፣ ደሞዙ ታች ነው። 4 ዓመት ነው እዛ የሰራሁት። ከዛ ምንም ስኪል እንዲገባ የሚባል ስኪል ምንም ስልጠና የለም። በቃ ጭራሽ እኔ የማውቀውን የዲዛይን ኮንሰፕት ራሱ ያጣሁት መጣ ማለት ነው። ከወጥቼ የመስራት ፖቴንሻል በጣም እያነሰ መጣ ማለት ነው። በቃ የሆነ ሞመንት ላይ በጣም ከራሴ ጋር ተወዛገብኩኝ። ከጓደኛዬ ጋር አወራሁበት። ከኔ የምለው ሰው ጋር ማለት አወራሁ። በቃ ምንም እንደማሉ ብለቅ አልሞትም። ምንም የምሆነው ነገር የለም። ምክንያቱም የያዝኩትን እኔ በአንድ ቀን ያንን ገቢ ማግኘት ከቻልኩኝ፣ በአንድ ቀን ወጥቼ የራሴን ሸጬ ማግኘው ገቢ ካለ ዋይ እዛ ቆይቶ የቦክስ ውስጥ ተቀምጦ ምንም ማየት አለመቻል ለምን አስፈለገ? ምክንያቱም በቃ ምንም አውትሳይድ ካምፓኒ ማውቀው ታሪክ የለም። ሰው እንዴት ኮኔክት እንደሚያደርግ አላውቅም ምናምን ነገር። ስለዚህ ያንን ለምን ቹዝ አድርጋለሁ? አምያንግ ገና ነኝ፣ መስራት እችላለሁ። ዛሬ ካልወጣሁኝና ካልሞከርኩት መቼ? ምክንያቱም እያደረ ፍርሃት እየጨመረ ነው የሚመጣው። እየቀነሰ የሚመጣ ፍርሃት የለም። ባይዘው በተቀመጣችሁ ቁጥር አንድ ቦታ ማለት ነው። ቦክስ ውስጥ ካላችሁ ቦክስ ውስጥ ነው የምትሆኑት። ዛሬ ማትወጡ ከሆነ በቃ ዛሬ ኮምፈርት ዞን የማይለቀቅ ከሆነ ዛሬ መራብም ካለ መቸገርም ካለ ዛሬ ካልሆነ መቼም አይለቅም። ፍርሃት ሁሌ ያላችሁበት ቦታ ይጨምራል። ሪስክ ቴከር መሆን በወጣትነት ነው እኔ ብዬ የማስበው። ይሄ የራስ ፋሚሊ ሳይመሰረት ነገ ሌላ የምትኖሩለት ሰው ሳይኖር ቹዝ አድርጋችሁ ኢትስ ኦኬ። እውቀቱ የትም አይሄድባችሁ። ወታችሁ አይታችሁት ባነሰ ደሞዝ እንኳን መቀጠር ይቻላል ተመልሶ ማለት ነው። ምክንያቱም እውቀት ያለው ሰው አሁን ላይ የእጅ ስራ ያለው ሰው የእጅ ሙያ ያለው ሰው ማለት ነው። የእጅ ሙያ ያለው ሰው በጣም ይከበራል። እኔ ይህን እንዲስከበር ያደረኩት እዛ በሚሳተፏቸው ላይ በማያቸው ቦታዎች ነው። በቃ እነሱ እንዴት አድርገው ማርኬቲንጋቸው ሰርተው እንዴት አድርገው ሱቅ ገቢ ነጋዴ ብትጠይቁት ማንም ሰው ብትጠይቁት አያዋጣም ነው ይላል። ንግድ ሊጀምር ብትሉት ማለት ነው። ስላላወጣ አይደለም እኮ እሱ ሚሊየንስ ግብር የሚከፍለው ሚሊየንስ ገቢ የሚያገኘው። ማንም ግን ኮንፈርት ዞን ውስጥ ሆኖ ያንን ለውጥ ማግኘት አይችልም። ማንም ሰው ኮምፕሌን ሊያደርግ ይችላል። ማንም ኮምፕሌን ያደርጋል። እኔም ኮምፕሌን እንደማደርገው በጣም ሀብታም የሆነ ሀይሌን በጠይቀው ኮምፕሌን የሚያደርግበት ይሻላል። ኮምፕሌን ከሰው ጋር ያለ ነገር ነው። እዚህ ምድር ላይ እስከምትፈጠር ድረስ እስካገር ያለ ነው እና ያንን አልፌ የመልቀቂያ ደብዳቤ እስከመጽፍ ድረስ ያለው ከራሴ ጋር ትግል በጣም ብዙ ጊዜ አልቅሻለሁ። እና ለምን እንደምጨነቀው ወይ የሆነ ነገር ማድረግ አለብኝ ወይ ደግሞ እርግፍ አድርጌ ትቼ ይሄንን ስራ በጣም መስራት አለብኝ የሚል ነገር ነበር እና የሆነ ታይም ላይ ግን ይሄንን ስትራግሉን ወደድኩት። ይሄ በቃ መጨናነቄን ወደድኩት። ለምን ያለበት ቦታ ልክ እንዳልሆነ እየገባኝ ነው ማለት ነው አልኩኝ። ያለበት ቦታ ልክ እንደሆነ ቢገባኝ ኖሮ ደስተኛ የሚያደርገኝ ነገር ቢሆን ኖሮ ኮምፈርታብል ሆኜ ነበር የምኖረው። ግን የሆነ ሚሲንግ ነገር ስላለች ነው
በቃ እንደዚህ እየተጨናነኩኝ ሁሌም ማስበው ሁሌም ማወጣው ማወርደው በተቀመጥኩ ቁጥር ቢዝነስ ፕላን ነው የምጽፈው። በተቀመጥኩ ቁጥር ቅዳሜና እሑድ በቃ ተቀምጬ ወጥቼ የሆነ ጋላሪ ሄጄ ኦር ደግሞ የሆነ ኤግዚቢሽን ገብቼ ሰዎች ጋር የቱ ጋር እንደደረሱ ወይ መርካቶ ዝም ብዬ ሄድና መርካቶ ሰው እንዴት እንደሚገበያይ ምን አዳዲስ እቃ እንዳለ ምናምን ነበረ ማየ ነበሩና በቃ ያ ኮምፈርት ዞኔ ልክ እንዳልሆነ የገባኝ የመጣው ማለት ነው ከሆነ ጊዜ በኋላ። ትዝ ይለኛል ሐምሌ ላይ ነሐሴ ወይ ሐምሌ ከሁለት አንዱ ላይ የሆነ ቀን ገባሁኝ ቢሮ። አየሁት ቢሮን እና በቃ የሆነ እንዴት ነው ሩጡ የሚላችሁ ነገር የለም። በቃ የሆነ ጨለማ ውስጥ ያለ ነገር። መብራት ጠፍቶ ነበር ደግሞ ቤቱ ጨልሟል። ኤቭሪቲንግ ዝናብ እየዘነበ ነው ሐምሌ ላይ እና አየሁት ቢሮውን እና በቃ እውነት ይሄን ነገር ብለቅ ምንድን ነው የሚጎድልብኝ? የትኛው ህይወቴን የሚመሳቃቅለው? የትኛው ኑሮዬ ነው የሚወድቀው አልኩኝ ማለት ነው። በቃ የትኛው ለማንም ምንም አላልኩኝም። መልቀቂያ ጻፍኩኝ ማለት ነው። መልቀቂያ ጻፍኩኝ፣ ፕሪንት አደረኩት። ከዛ ሁለት ጻፍኩኝ ማለት አንድ ለኔ አንድ ለነሱ የሚገባ። ከዛ ጻፍኩት፣ ፈረምኩበት ምናምን ነገር። ከዛ በኋላ አየሁት በቃ እና አየሁት። ጠዋት ነው የገባሁት ላይ ከአንድ ተኩል 2 ሰዓት እንደዛ ነገር ነው የገባሁት። ሰው እስከሚገባ ምናምን ጠበቅኩኝ ምናምን፣ መብራት አልነበረም ማለት ነው። ከዛ በኋላ ደወልኩላት ለእናቴና ለጓደኛዬ ደወልኩላቸው፣ ነገርኳት። በቃ ላስገባ አልኳቸው። ከዛ በፊት በጣም ነግሬያቸዋለሁ። በቃ ደቃቂ እነሱ በጣም ሰፖርት ነው የሚያደርጉኝ። ስናወራ በቃ ሰፖርት ያደርጉ ነው። በቃ አንቺ እንደ ማዘሬ ሁሌ የምትለኝ ምንድነው በቃ እኛ ለምደነው ነው ጡረታ እየጠበቅን የምንኖረው። በቃ ለምደነው ነው እና ጡረታ አንቺም የሆነ አመት ላይ ጡረታ ተጠዋሪ ሆነሽ የመንግስት ደሞዝተኛ ሆነሽ ለምን ይሆናል? በቃ በእኛ ጊዜ ደህና ነው ነበረ ገንዘቡ፣ ሰርተንበታል፣ ተለውጠንበታል። በዚህ ጊዜ ግን አይሆንም። በቃ አንቺ ደግሞ እውቀት ካለሽ ልጅ ነሽ፣ ሄደሽ ተሯሯጪ፣ ስሪ፣ ሰዎችን እወቂ ትለኛለች ማለት ነው። ሁሌ ነው የምትለኝ። ጓደኛዬንም ስናገረው እንደዛ ላይ ነገር በቃ ኢትስ ኦኬ አንቺ የማያስደስትሽ ነገር ከሆነ ታዩ ተባልኩኝ። በጣም ሰፖርት አደረጉኝ እነሱ። በጣም አመሰግናቸዋለሁ። ምክንያቱም ከምንም እነሱ ብቻ ናቸው ኦንሊ ዋን የተረዱኝ ማለት ነው። የምለውን ነገር የገባቸው ማለት ነው። በቃ እዚህ ጋር ከዛ መስሪያ ቤት ከወጣ መሞት የሚመስላቸው ብዙ ሰዎች አሉ እዛ መስሪያ ቤት ውስጥም ማለት ነው። ስለዚህ እነሱ ማማከር የሆነ ጥሩ ነገር አልተሰማኝም የሆነ ሰዓት ላይ እና የቅርብ ሰዎች እኔ በደንብ የሚያውቁኝ ሰዎች እነሱን ዲስከስ ማድረግ እነሱን አዋራኋቸው ማለት ነው። እነሱ ሰፖርት አደረጉኝ። ከዛ በኋላ በቃ ያንን ደብዳቤ ጻፍኩኝ። በ26 ነው መሰለኝ በነጋታ መድኃኒዓለም እንደዛ ነገር ነው አይ ቲንክ። እና በቃ መድኃኒዓለም ምናምን ብዬ ጸልዬ በቃ እኔ እንደው ጥንቅጡ አድርገኝ፣ ይሄ ቦታ ግን የኔ ቦታ አይደለም፣ እንደዚህ ተዘብዝፌ መሆን አልፈልግም። ህይወቴን በሙሉ ማደግ ፈልጋለሁ፣ መለወጥ ፈልጋለሁ። በቃ ያለኝ እውቀት አለ፣ እሱን እውቀት ላይ ጨምሬ የሆነ ነገር መስራት ፈልጋለሁ። ጠርዳኝ ምናምን ግብር ብዬ ፈረምኩበት ደብዳቤውን። ከዛ በኋላ ማንም አላማከርኩም። ላጠላጠ ያልኩኝ እንትን ምንድነው ሰው ሀብት ሄድኩኝ ማለት ነው። ሰው ሀብት ሄድኩኝ። በጣም ሁሉ ሰው የደነገጠው ልጅ ምን ሆና ነው? ምንድነው? ምን ተፈጥሮ ነው? ምናምን አሉኝ ማለት ነው። ምንም አልተፈጠረም። በቃ እኔ ሌላ ስራ ግንጄ ነው አልኳቸው። ሌላ ስራ ግንጄ ነው በራሴ መንቀሳቀስ ስለምፈልግ ነው ምናምን ነገር አሉኝ። ልክ ዳት ሞመንት ያችን ወርድ ልክ ሰጠን ማለት ነው። ኤቭሪባዲ ምን እንዳለ ታውቃለች? ጎሽ ነው ያሉት። ጎሽ ጎበዝ ምን ሲሉኝ የነበሩ ሰዎች አትልቀቂ ታይ ምናምን። ኤቭሪባዲ ውስጥ ያለው ነገር ግን ሪያሊቲ ሌላ፣ የሚያወራው ነገር ሌላ ስለሆነ ማለት ነው። የራሽ ከሆነ ቀጥይበት፣ እዚህ መስሪያ ቤት ከምትቀመጪ አንቺ ልጅ ነሽ ሂጂ ተሯሯጭ አሉኝ። አስገባሁኝ። በእርግጠኛ ነሽ ምናምን አሉኝ። ከዛ በኋላ 1 ወር ተጣጣችሁ ማስጠንቀቂያ ማለት ነው። ከመውጣታችሁ በፊት ያው እንትን በስነስርዓት ሌጋሊ እንድትወጡ ማለት ነው እና የልምድ እንዲጻፍላችሁ። ስለዚህ እሱን 1 ወር ማስጠንቀቂያ ሰጠሁኝ ማለት ነው። ከዛ በኋላ
ለካስ በቃ ያችን ደብዳቤ እዛች ጋር እስከማስገባ ድረስ ነው ልቤ ልትፈነዳ የደረሰችው እንጂ ልክ እሱን አስገብቼ ስወጣ ማለት ነው ማይ ጋድ የተሰማኝ ሪሊፍ ሆነ። ምንም በጣም ነፃ ነው የሆንኩት። በጣም ልቤ በጣም ነፃ ነው የሆነው ማለት ነው። ያችን ሞመንት እስከማልፋት ድረስ ነው ለካስ እንደዛ በጣም ስንቀጠቀጥ የነበረው ማለት ነው። በጣም ፍሪ እንደሆንኩኝ ተሰማኝ። በቃ ኢቨን እንትኑን መልቀቂያው ምናምን እንደዚህ ይዤ ራሱ ፎቶ ሰልፊ ምናምን ተነስቼበታለሁ ማለት ነው። በቃ ማስታወሻ ምናምን ብዬ ማለት ነው። እና በቃ ኤክሳይትድ ነበርኩኝ ለመልቀቅ እንደዚህ ያላቀም እና ከዛ በኋላ ወሩ አለቀ። ያለኝ ነገር ተጠቀምኩበት፣ ወጣሁኝ፣ ሻልኳቸው፣ ወጣሁኝ። ከዛ በኋላ አይ ስታርትድ ዲዛይን እንደ ይሄ ዎል አርቱን በስነ ስርዓት መስጠት እንዳለብኝ አወቅኩኝ። ያሉኝን ኮኔክሽኖች አሉ፣ የሚሰሩልኝ ሰዎች፣ ግባት የሚያቀርቡልኝ ሰዎች፣ ፕሪንት የሚያደርጉልኝ ሰዎችን በቃ በደንብ እንትን ብዬ አደራጅቼ ጀመርኩኝ ማለት ነው። ከዛ ደግሞ መሀል ላይ ኢንጂነር ዲዛይኖች የሚሰሩ ሰዎች አሉ፣ ያናግሩኛል። አርኪቴክቸር ነው አልተውኩትኝም። በስራ ጉዳይ ያወቅኳቸው ሰዎች ወይ የምክር አገልግሎት ከፈለጉ ስንሰጣለሁ፣ ካልሆነ ደግሞ ዲዛይን ሲፈልጉ ደግሞ ዲዛይን ሄደን አብረን እንሰራለን። ፕሮጀክቶችን የተረከብን እንሰራለን። ብቻ እኔ ነኝ ማኔጅ የማደርገው። በቃ ቤት ወጣሽ ቤት ገባሽ የለ፣ በቀን 5-6 መታየት የለ፣ መፈራራት የለ፣ መፈረም የለ። በቃ ራሴን በሰላም ማስተዳደር የራሴው አለቃ ራሴ ሆንኩኝ ማለት ነው። ከዛ በኋላ እየለመድኩኝ ወጣሁኝ። ከወጣሁ በኋላ ባዛሮችን በደንብ ማወቅ ጀመርኩኝ፣ በደንብ መሳተፍ ጀመርኩኝ። ከዛ በኋላ ክሬቲቭ ሀብ እዛ ማቀረብኩኝ ሜክሲኮ ጋር ወርክሾፕ አይ ቲንክ አሁን ፊት ለፊት ያለው ክሬቲቭ ሀብ ጋር። ወደ ጦር ኃይሎች ደግሞ መኮንኖች ክለብ እዛ አት ሬጀንሲም በተደጋጋሚ እንዲህ ሂልተን ሆቴል ብዙ ቦታ በግልም እንትንም እየሆንኩኝ ማቅረብ ጀመርኩኝ። ሰዎች ጋር እንዳሉ ማወቅ ጀመርኩኝ። ፕሮዳክቶችን ደግሞ ከናት ኦንሊ ኤምዲኤፍ ብቻ ሳይሆን ሌሎች ማቴሪያሎች ላይ እያወጣሁ ማድረግ ጀመርኩኝ። ቲክታክ ጀመርኩ በስነስርዓት ቲክታክ በደንብ ፖስት ማድረግ ጀመርኩኝ። ቪዲዮዎችን ፕሮሞት ማድረግ ጀመርኩኝ። ኢንስታግራም በደንብ መጠቀም ጀመርኩ። ሶሻል ሚዲያ ማኔጀር መሆን በጣም የራሱ ስራ ያለውን ነገር ነው። ኮንቴንት ክሬት ማድረግ በራሱ የራሱ ስራ ያለው ነገር ነው። ግን በቃ በተቻለኝ አቅም አፕዴት ለማድረግ እጥራለሁ። ቶሎ ቼክ ለማድረግ እጥራለሁ። ስታተሱን ቼክ ማድረግ አለባችሁ። ምክንያቱም አንድ ነገር ፖስት አድርጋችሁ ማን ጋር ደረሰ፣ ምን እየታገኘ፣ ምን ሪስፖንድ ያገኘ፣ ይሄ ነገር በጣም ያስፈልጋል እና እሱ ማኔጅ አደርጋለሁ። ግራፊክስ ዲዛይን እንሰራለሁ። የማስታወቂያ በጣም ብሎድ አለው በዘቤ እና በጣም አላርፍም ነበር። ግራፊክስ ዲዛይን እንሰራለሁ። ማስታወቂያ ከሆነ ማስታወቂያን ወይ ደግሞ ፕሮዳክቱ ማስታወቅ ከሆነ ፕሮዳክቱ ማስታወቅ እሰራለሁ፣ ፖስት አደርገዋለሁ። ከዛ በኋላ ደግሞ ሊንኮች አሉ፣ የተለያዩ ሊንኮች አሉ ወይ ደግሞ ሶሻል ሚዲያ ፕላትፎርሞች አሉ። እነሱ ላይ ፖስት አደርጋለሁ። ሼር እንዲያደርጉልኝ እጠይቃለሁ። ክፍያ ካስፈለገ ከፍዬም ቢሆን አስተዋውቀዋለሁ። ፕሮዳክቶችን ደግሞ ሹት ማድረግ አለ። ሪንግ ላይት ገዛሁኝ። ሪንግ ላይትን ገዝቼ ሹት እንዴት እንደሚደረግ፣ እንዴት ማስታወቂያ እንደሚሰራ፣ ኤዲቲንጉን ኤቭሪቲንግ። ከዛ ደግሞ ስራውን ደግሞ የምንሰራው በጣም ብዙ ቦታ ነው የምሆነው ባንዴ ማለት ነው። እና እነሱን ነገሮች ማኔጅ እያደረግኩኝ በስነስርዓት መስራት ጀመርኩኝ ማለት ነው። ከዛ በኋላ በቃ እየተለመደ መጣ። ብራንዱን ኩኩ ዲዛይን የሚለው ብራንድ ሰዎቹ ጋር እየታወቀ መጣ። በየባዛሩ ሲሄድ ኖቲስ ያደርጉታል። ይህኔት ጋር ነበር ማቀኝ አውቀዋለሁ ነው ቦታ ምናምን አንቺ ነሽ የምትሰሪው ምናምን እያሉ መጡ ማለት ነው። እና ብዙ ጊዜ ፊቴን አላስገባም ነበረ መጀመሪያ አካባቢ ነው። ከዛን ኢንጌጅመንት ደግሞ እንዲኖረው ብዙ ጊዜ ፊታችሁ ሲገባ ስትታዩ ኢንጌጅ ይኖረዋል። ያንን ያደረኩኝ የተለማመርኩት መጣሁኝ ማለት ነው። ከዛ በኋላ ፉል ታይም የሆነ ስራ ያደረኩት ማለት ነው። እና ማርኬቲንጉንም በዛው ስልጠናዎች እየወሰድኩኝ እንዴት ማርኬት ማድረግ እንዳለብን፣ ገቢ ወጪ እንዴት መወሰን እንዳለብን፣ ግብአቶች እንዴት መገዛት እንዳለባቸው፣ ሎንግ ተርም ሾርት ተርም ገቢ እንዴት እንደሆነ እየተረዳው መጣን። ከዛ ደግሞ ዩቲዩብ፣ ሶሻል ሚዲያ፣ ቲክታክ እነዚህ ነገሮች ላይ ደግሞ ብዙ ትምህርቶች አሉ።
በጣም ብዙ ትምህርቶች ማለት ነው። ላይ ቢዝነሳችሁን እንዴት ግሮ ማድረግ እንዳለባችሁ ማለት ነው የሚያሳዩ ትምህርቶች አሉ። እነሱን ሲሪየስሊ መሄድ ጀመርኩኝ ማለት ነው። እና አሁን ጥሩ እግዚአብሔር ይመስገን በጣም ጥሩ በሚባል ሁኔታ ላይ ነኝ ያለሁት። ምክንያቱም ብዙ ኢንጌጅመንት እየፈጠረ ነው አሁን ይሄ ኩኩ ዲዛይን ማለት ነው። ብዙ ሰዎችም አብረው እየሰሩ አሉ እና በጣም አሁን ላይ ቁጭ ብዬ ሳስበው የነበረኝ ሜንታሊቲ ቼንጅ ራሱ በጣም የሚገርም ነው። ምክንያቱም የምትወዱትን ስትሰሩ እንዴት ሳክሲድ እንደምትሆነው በጣም ግልጽ ነው። እኔ አሁን ቢዝነስ ብዬ እንኳን ሳልጀምረው ነው እንደዚህ ግሩ ያደረገው ማለት ነው። ኢቭን የቢዝነስ ምኑ እንትኑ ሳይኖረኝ ግን እውቀቱ ራሱ ሊድ የሚያደርጋችሁ እውቀቱ ራሱ ሰዎች ጋር ሲደርስ የሚያመጣ ኢምፕሬሽን ራሱ ወደ ቢዝነስ እንዴት ክሬት እንደሚደረግ ነው በጣም በትልቅ የተማርኩበት። እና ደግሞ ፕሮዳክቴ ሰው ጋር አይቀርብም፣ ፕሮዳክቴ እንዴት ተብሎ ሰው ያየዋል፣ የሚሸማቀቅ ሰው አለ፣ ራሱን አውጥቶ ማሳየት እኔ እኮ ይሄን ነው የምሰራው ብሎ ማለት የማይፈልግ ሰው በጣም ብዙ ሰው አለ፣ በጣም ብዙ ሰው ማለት ነው። እና ያ ልክ አይደለም፣ በጣም መጥፎ ነገር ነው። ኮንፊደንስ ማንም ሰው ኮንፊደንስ ካለው ኤቭሪቲንግ ቢዝነስ መሆን ይችላል፣ መሸጥ ይችላል፣ ራሱ መሸጥ ይችላል። በተለይ ደግሞ የምትወዱትን ስራ የምትፈልጉትን ስራ የምታገኙ ከሆነ ማለት ነው። እና ይሄ የኔ ጆርኒ ነው ማለት ነው። ስራ ለቅቄ ወደ ራሴ ቤት ግሮ እንዳደረግኩኝ እና ሁሌ ስታግናንት ሆነን ማወቅ ማንፈልግ ከሆነ ሪሰርች ማናደርግ ከሆነ ዩቲዩብ፣ ቲክታክ እንደዚህ የተለያዩ ዌብሳይቶችን ቼክ እያደረግን ምን አለም ምኑ ጋር እንደደረሰ ምን አዲስ ፕሮዳክት ባመጣ ምን ቢሸጥ ያዋጣል ወይ ደግሞ ምን ብሰራ እኔ ጋር ያለው ፖቴንሻል ይወጣል የሚለውን ነገር ሪሰርች ማንሰራ ከሆነ ስታግናንት ሆነን የምንቀመጥ ከሆነ ኤቭሪ የሆነ ተቀጣሪ ሆነን የሆነ ሰዓት ላይ አለቃችንን እንደምንሆን እያሰብን ማለት ነው። እንደዛ ነው ተቀጣሪ መሆን መገኝ ዶክተደይ ምንድነው አለቃዬን ሆናለሁ ብሎ ነው የሚያስበው ማለት ነው። ያ ሰው አለቃዬን ነው መሆነው ብሎ ነው የሚቀመጠው እንጂ ሌላ ምንም የሚፈጠር ነገር የለም። አለቃችሁ 40 ሺህ ብር የሚያገኝ ከሆነ በቃ የሆነ ሰዓት ላይ 40 ሺህ ብር አገኛለሁ ብሎ ነው የሚቀመጠው። ዘንዋት ገባችሁ? ድግግሞሽ የሆነ ላይፍ ነው የሚኖሩ ማለት ነው። እና ምንም አዲስ ነገር የማይፈጠርበት ላይፍ ደግሞ ይሰለቻል። እና አንዳንዴ ወጣ ተብሎ እስቲ ደግሞ ከራሴ ካራክተር ደግሞ ወጥቼ ደግሞ እስቲ ልሞክረው ከዛ ደግሞ ሊያው የሚል ነገር ከሆነ ደግሞ ትማሩበታላችሁ። ስትማሩ በጣም ደስ የሚል ፕሮሰስ ነው። ባይዘው በቃ ያለውን ጆርኒ ስታዩት ፕሮሰሱን ስታዩት በጣም እየቀለለ ይመጣል። ምክንያቱም አደንዶ ገደይ የምትወዱት ነገር ነው። የምትወዱት ነገር ከሆነ ደግሞ ምንም ወደኋላ የሚስባችሁ ነገር እንኳን ቢኖር ራሱ የምትወዱት ነገር መክለታችሁ የሚፈልጉት ነገር እስከሆነ ድረስ ይመጣል። በቃ የሆነ ቀን መምጣቱ አይቀርም መውጣቱ አይቀርም። እና ሁሌ ራሳችሁን በቃ ዶንት ይሄ ዲግሬድ አታድርጉት። እዚህ ጋር ነኝ ያለሁት በጣም ለመሆን እየቻላችሁ አይ በቃ ይሄ ይበቃኛል ለመኖር ከሆነ ይሄ ይበቃኛል ይባላል። ያንንም ዲዘርቭ ታደርጋላችሁ። ገባችሁ? ይሄ ብቻ ይሄ አሁን ያላችሁበት እድሜ አሁን ያላችሁበት አስተሳሰብ ለ80 ዓመት እግዚአብሔር ከፈቀደ ለ90 ዓመት ብቻ አይደለም የሚሆነው። እና ጆርኒ አያልቅም፣ ትምህርት አያልቅም፣ ኖሌጅ አያልቅም። እኔ አርኪቴክቸሩን በመማሬ ከድሮም ጀምሮ ዲዛይን አድርጋለሁ ስላለው ልብስ ዲዛይን አድርግ ነበረ ድሮ ሕፃን እያለሁ እና ያ ይመስለኛል እያለ አድጎ አርክቴክት ስሆንም ዲዛይን ነው ዲዛይን ተከትሎ ይመጣ። ከዛ ደግሞ በተቻለኝ መጠን ደግሞ እያወጣሁኝ እያሳየው ሰው ጋር ያለውን ኮሜንት እየተቀበልኩኝ እያሻሻልኩኝ አሁን ያለሁበት ጋር ደረስኩ ማለት። ከዚህ በኋላ ደግሞ በጣም ብዙ ይቀረኛል። በጣም ብዙ አይኖ መስራት የሚፈልጋቸውን ነገሮች ብዙ አሉ። ይሄ ብቻ ሳይሆን ማለት ነው። እና ዶንት ዲግሬድ ዮርሰልፍ ወደታች አታድርጉት ራሳችሁን በፍጹም። ሰው ጋር ሰው ኮምፓሬሽን ሳይሆን የራሳችሁ ኮምፓሬሽን ከራሳችሁ ጋር ያለው ኮምፒቲሽን በጣም ትልቅ ነው። ምክንያቱም ከሰው ጋር ኮምፔር ካደረጋችሁት ያ ሰውዬ የራሱ ጆርኒ ያለው እናንተ የራሳችሁ ጆርኒ ያላችሁ። አይመለከተኝም ስለዛ ሰውዬ አይመለከተንም። የራሳችሁ ነገር ግን ይመለከታችኋል። ምክንያቱም ይሄ የእናንተ ላይፍ ነው። የእናንተ ላይፍ ከሆነ ደግሞ እናንተ ናችሁ ዳይሬክተሩ፣ እናንተ ናችሁ ጸሐፊው፣ እናንተ ናችሁ ስክሪፕት ለራሳችሁ የምትሰጡት።
ስለዚህ ይመለከታችኋል። ከአምናው ካላችሁበት ስታተስ አሁን ጋር የቱ ጋር ናችሁ? በቃ ታስ ዘ ኦንሊ ኮምፒቲሽን ኒድ ማለት ነው። ከዛ ውጪ ሌላ ኮምፒቲሽን አያስፈልጋችሁ። ከአምናው ዘንድሮ አምና ዲሳይድ ያላደረጋችሁን ውሳኔ ከበዳችሁን ውሳኔ ከወሰናችሁ ዘንድሮ ያ በጣም ኢን ዘ ቤስት ፖዚሽን ማለት ነው። ኔክስት ደግሞ ሌላ እና ማንም ሰው መጥቶ አይነግራችሁ። ማንም ሰው መጥቶ ኦኬ ተነሺ ይሄን ስሪ አተኝ ማንም አይላችሁ። ራሳችሁን በራሳችሁ የምታስነሱት የራሳችሁ ናችሁ አላርም የምትሆኑት። ማንም ይሄ እኮ ያዋጣል፣ አይ ይሄ እንደዚህ ቀመር ሰርቶ የሚሰጣችሁ ሰው ማንም የለም። እኔ ስጀምር ቢዝነስ በጣም የሚያስቀኝ ነገር አጠገቢ ማግኘት የምችላቸውን ፕሮዳክቶች ማለት ነው። አጠገቢ ማግኘት የምችላቸውን ፕሮዳክቶች በጣም ሰው አርቆ ነበር የሚነግረኝ። እዚህ እኮ አይገኝም፣ ኖ እዚህ ይሄን ጥሬ ዕቃ እዚህ አታገኙም፣ ከውጭ ነው የምናስመጣው ምናምን ይሉኛል። ግን እዚህ ሀገራችን የሚሰራ እኔ ከውጭ ከአሊባባ ላይ ከምን ላይ ነበር ኦርደር ማድረግ የነበረው። ምርቱ እዚህ ሀገር ያለ መርካቶ ቤት አገኘዋለሁ። እንዲህ ተራ ቢሉኝ የማገኘውን ፕሮዳክት እንዲህ ብለው አይነግሩኝም ማለት ነው። እና ማንም ሰው ጆርኒውን ኢዚ ያደርግላችሁ ማንም። እና ራሳችሁ በራሳችሁ ተነስታችሁ ኦኬ አይ ሃቭ ቱ ቼንጅ ዲስ ናት ኦንሊ። ሁሉም ሰው ቢዝነስማን ሊሆን አይችልም ኦብቪየስሊ። ግን ፐርሰናሊ ግን ቼንጅ የምታደርጉት ነገር በጣም ብዙ አለ። ፐርሰናሊቲያችሁ የራሳችሁን ግሮዝ ራሳችሁ ስለምትወስኑ ግን ራሳችሁ ጋር ያለ የሆነ የጎደለ ነገር አለ። ሶ ይህን የት ጋር ሌላ ዲስትራክሽን የማይመስሉ ነገሮች ዲስትራክት ሲያደርጓቸው ግን ብዙ ነገር ውስጥ ታደርጋላችሁ። ኤቭሪ ከእናንተ ግሮዝ ውጭ የኤንቫይሮንመንታችሁ እናንተን ብቻ የማይደግፍ አይነት ከሆነ ውጭ በዛ። እኔ ነበረኝ መስሪያ ቤት እኔ ነበረኝ ሙሉበት ቦታ ልክ አልነበረም። ሪላይዝ አድርገዋለሁ። ምክንያቱም ኢንቫይሮንመንቱ በቃ ኮንሱም የሚያደርግ ኢንቫይሮንመንት ነው። የእናንተን እድገት ብዙም ማይገባው ብዬ ነው የምረዳው። ምክንያቱም እነሱ ያሉበት ስታተስ ስለ ዲዛይን ሊያውቁት ይችላሉ፣ ሊያደንቁኝ አይችሉም። ለምን አልደነቅም ብዬ መናደድ የለብኝም። ኢንቫይሮንመንቴ ነው። ግን ከዲዛይነር ጋር ስውል፣ ከሰዓሊ ጋር ስውል፣ ከሆነ ከግራፊክስ ዲዛይነር ጋር ስውል፣ ከኢቨንት ኦርጋናይዘሮች ጋር ስውል ሳወራ ስለ ማርኬት ሳወራ ግን ታስ ማይ ፕሌስ ያንን የተረዳሁት። እና ኢንቫይሮንመንት ሽፍት ማድረግ በጣም ያስፈልጋል። ከኮምፈርት ዞን መውጣት በጣም ያስፈልጋል። አሁን ካልሆነ መኪ እና ያንን ነው እኔ ያን ጆርኒ ከዚህ በኋላም ደግሞ ያለኝም ጆርኒ አሳያችኋለሁ ማለት ነው። ይሄ ብቻ አይደለም፣ ብዙ ኤክስፒሪየንስ ያደረኳቸው ነገሮች አሉ። ምክንያቱም አመት ብዙ ነው፣ 365 ቀን በጣም ብዙ ነው። ብዙ ነገር ነው የሚያጋጥመን። ስለዚህ አንዳንዴም ደግሞ ብሎግ ሰራላችኋለሁ የባዛሮች ከፈለጋችሁ እንዴት እንደሚሸጡ፣ እንዴት ሰው እንጌጅ እንደሚያደርግ፣ የሚሸጡ ነገሮች ምን እንደሆኑ እዛ ላይ ደግሞ በደንብ ነግራችኋለሁ ማለት ነው። ስለዚህ የዛሬ ኤፒሶዴ ይህን ይመስላል። ሰብስክራይብ ሳታደርጉ ነው እያያችሁ ያላችሁት። አይነት በጣም ብዙ ሰው ሰብስክራይብ ሳያደርግ ነው የባለፈው ቪዲዮ እያየ የነበረው። ስለዚህ ባካችሁ ሰብስክራይብ አድርጓት ይችላል። ተው እና ሰብስክራይብ አድርጉኝ። ላይክ ደግሞ በደንብ አድርጉ። ኮሜንት መጻፉልኝ። እናንተም ደግሞ እስቲ እንደዚህ ጆርኒ ውስጥ ካለፋችሁ እንደዚህ አጋጥሞኝ እንደዚህ ወጥቼ ከቅጥር ስራ የወጣችሁ በተለይ ማለት ነው ወደ ራሳችሁ ቢዝነስ የገባችሁ ሰዎች እንዴት እንደነበረ ጆርኒ ኮሜንት ላይ ብትጽፉልኝ በጣም ደስ ይለኛል። እንደገና ደግሞ እቺም ደግሞ የምንሰራዋት እና ያን ይመስላል የዛሬ ቪዲዮ ማለት ነው። ሰብስክራይብ አድርጉኝ። በሚቀጥለው ሳምንት አርብ እንገናኛለን ማለት ነው። ባይ